ኢንፊኒቲ ያው ስሙ ከስሙ ለመነሳት ኢንፊኒቲ የሚለው ስም መጀመሪያም ሲመረጥ አባሎቻችንን ዘላቂ የሆነ ወይም ደግሞ ያልተቋረጠ እድገት ልማት ወይም ደግሞ ገቢያቸው እየጨመረ የተሻለ ህይወትና የተሻለ ኑሮ ላይ እንዲገቡ የሚያደርግ እንዲሆን የሆነ ቦታ ላይ የሆነ ገቢ አግኝቶ የሚቆም ሳይሆን ቀጣይነት ያለው ዘለቄታ የሆነ እድገትና ልማትን እንዲያገኙ አባሎቻችንን በሱ ላይ ተመስርቶ የወጣ ስም ነው። ኢንፊኒቲ በርካታ አባሎችን ሰብስቦ እንዲሁም ደግሞ ሀብት ሰብስቦ መልሶ ደግሞ እኛው ለኛው በእኛው የሚል መርህ ነው ያለው። የሳኮ መርህም እሱ ስለሆነ እሱ መሰረት ለአባሎቻችን ትልቅና ሰፊ አገልግሎት ለመስጠት ተዘጋጅቶ በሀገር አቀፍ ደረጃ እየመጣ ያለ አገልግሎቱን ኦልሞስት ጀምረናል። ወደዛ እየገባን ያለ ነው። ኢንፊኒቲ በዋናነት ወደ ኢንዱስትሪው ሲገባ በአገር ላይ የራሱን አሻራ ድርሻ ለመጣል ምክንያቱም አገር አቀፍ ተቋም ነው። አገር አቀፍ እውቅና ያገኘ ነው። አዲስ አበባ ዋና ቢሮውን አድርጎ በሁሉም የአገሪቱ ክልሎች ላይ ከተሞች ላይ ለመስራት እየተዘጋጀ ያለ ነው። አሁን ላይ አዲስ አበባ ላይ እየሰራ ነው የምንገኘው። በቀጣይ ደግሞ ቅርንጫፎቻችንን እየከፈትን እንሄዳለን። በዚህ ሁሉ የአገር አቀፍ ማዕቀፍ ውስጥ ስንገባ ለአገሪቱ በማክሮ ሌቭል የተወሰነ አሻራ እናሳርፋለን። በአገሪቱ ላይ ያለውን አጠቃላይ ጂዲፒ ልናይ እንችላለን። የአገሪቱን አጠቃላይ ቁጠባ ልናይ እንችላለን እና ያለንን አስተዋጽኦ በእሱ ላይ ለማሳረፍ ትልቅ ስራ እንሰራለን። በሁለተኛ ደረጃና በዋናነት ደግሞ አገራችን ውስጥ ያለውን የስራ እድል በሚመለከት እሱ ላይም ራሳችንን አሻራ ማሳረፍ እንፈልጋለን። እዚህ ጋር ሀሳብ ኑሮት ግን ገንዘብ ያጣ ሰው ሊኖር ይችላል። ስለዚህ ያንን ሀሳብ ይዞ እኛ ጋር ቢመጣ እኛ ጋር ብድር ወስዶ ሀሳቡን እውን እንዲያደርግ መሬት እንዲያስነካ ትልቅ አስተዋጽኦ እናበረከታለን ብለን እናስባለንና የስራ እድል ፈጠራው ላይም ትልቅ አስተዋጽኦ ይኖረናል። በሶስተኛ ደረጃ የቁጠባ ባህልን እናስተምርበታለን። ህብረተሰባችን ካለው ላይ ከተረፈው ላይ እንዲቆጥብ ሳይሆን ተቸግሮ እንዲቆጥብና ነገን ዛሬ መስራት ማለት ነው ቁጠባ። እሱ የቁጠባ ባህልን ማስተማር አለብን። ብድርንም ቢሆን በተመሳሳይ ብድር መበደርን ሳይሆን ብድር ተበድረህ ለፍጆታ ከዋልከው ዕዳ ነው። ብድር ተበድረህ ግን ሌላ ገንዘብ እንዲያመጣ እንድትሰራበት ትርፍ እንዲያመጣ ካረከው ግን ሀብት ነው። ስለዚህ ብድርን ሀብት እንዲያደርግ እንሰራለን ማለት ነውና በጣም ብዙ አገልግሎቶችን ይዘን የመጣ ነው። ብድሮቻችን በሙሉ ኢንሹርድ ናቸው። አባሎቻችን ክፉን በሩቅ ያርግና የተቸገረ አባል ወይም ደግሞ የሆነ ክፉ ነገር የደረሰበት ወይ በህይወት ባይኖር አንድ አባል ዕዳ ሁሉ ወደ ቤተሰብ እንዳይተላለፍ የክሬዲት ላይፍ ኢንሹራንስ ሁሉ አገልግሎት እንሰጣለን። ስለዚህ ሰፊ ስራ በኢንተረስትም በብዙ መንገድ ለአባሎቹ በጣም ምቹ የሆነ አገልግሎት ነው ይዘን እየመጣን ያለነው። በኢንተረስቱን ብንወስደው በጣም ዝቅተኛ ኢንተረስት ነው ከሌላው ጋር ብናነጻጽረውና ለአባሎቻችን በጣም ተጠቃሚ የሚሆኑበትን ሰፊ እድል ይዘን መተናል ማለት ነው። አንድ አባል ወደኛ ሲመጣ እና አባል ሲሆን የሚያገኛቸው አገልግሎቶች ብዙ ናቸው ብያለሁ ቅድም እንደገለጽኩት። የመጀመሪያው ከቁጠባና ከብድሩ በፊት 5 ነገሮች ላይ አባሉ ተጠቃሚ መሆን ይችላል። የመጀመሪያው ወደኛ የሚመጣ አባል እንደማንኛውም የቁጠባና ብድር ህብረት ስራ ማህበር ሸር ገዝቶ ወይም አክሲዮን ወይም ደግሞ በሳኮ እጣ የምንለው ነው። እሱን ገዝቶ ይገባል። እሱን ገዝቶ ሲገባ በእኛ ደረጃ አንዷ ዕጣ 1000 ብር ናት። ሚኒመም ተገዝቶ የሚገባው 10 ዕጣ ነው፣ 10000 ብር ማለት ነው። ከዛ በላይ መግዛት የሚፈልግ ሰው ካለ የተቋሙን ካፒታል እስከ 10% ገዝቶ መግባት ይችላል። ይሄን በመግዛቱ 2 ጥቅም ያገኛል። የመጀመሪያው ባለቤት ነው የሚሆነው። ስለዚህ የተቋም ባለቤት ሆነ። የተቋም ባለቤት ከሆነ በተቋሙ ላይ የማዘዝ ሀሳብ የመስጠት የመምረጥ የመመረጥ ብዙ ነገሮችን እንዲያድግ ብዙ ማድረግ የሚችለው ነገር ካለ በገንዘብም በእውቀትም ማድረግ ይችላል፣ የኔነት ስሜቱ ስለሚኖረው። ስለዚህ የመጀመሪያው ባለቤት ይሆናል። ባለቤት ሲሆን ምን ያደርጋል? ወደ ጉባኤ ተሳትፎ ድምፅ መስጠት ይችላል። አጋጣሚውን የቁጠባና ብድር ህብረት ስራ ማህበር ላይ ጥሩ ነገር ምን አለ? 10 ሚሊዮን የገዛና 10,000 የገዛ ሰው እኩል ጉባኤ ላይ ቢሳተፍ እኩል ድምፅ ነው ያላቸው። ትልቅ ገንዘብ ስለገዛ ትልቅ ሸር ስለገዛ ትልቅ ድምፅ አለው የሚባል የለም። እኛ ጋር ሀሳብ ነው ትልቁ። ትልቅ ሀሳብ ያለው ሰው ሁሌም ይሰማል፣ ሁሌም ተቀባይነት ይኖረዋል። ስለዚህ ኤክሰርሳይዝ የምናደርግበት ነው ድምፃችንን፣ ስልጣናችንን ማለት ነው። ትንሽ ስለገዛሁን ያልሰማ የሚባልበት አይደለም። እሱ አንዱ ጥቅም ከባለቤትነት ጋር ተያይዞ ይሄም ይመጣል ማለት ነው። ጉባኤ ላይ ተሳትፎ የመመረጥን ብቻም ሳይሆን እኩል ድምፅ አለው። እሱ ብቻ አይደለም። የመምረጥ የመመረጡ ሂደት ላይ ነገ ከነገ ወዲያ በአመራር ደረጃ ሊመጣ ይችላል ይህ አባል። ለምን አንድ አባል አመራር ቦታ ላይ ሲመጣ የመጀመሪያ 3 ዓመት ብቻ ነው ማገልገል የሚችለው። ሁለተኛ የመመረጥ እድል ሊኖር ይችላል። የመጨረሻ ከ6 ዓመት በላይ ማገልገል አይችልም። ስለዚህ ኤክሰርሳይዝ እናደርጋለን ስልጣናችንን ስንል ይሄን ሁሉ ያካትታል ማለት ነው። የአባል ይሄን ሁሉ ጥቅም ያገኛል። ይሄን ያደረገው ባለቤት በመሆኑ ባለቤት ሆኖ ሸር በመግዛቱ ነው ማለት ነው። ሁለተኛው ሸር በመግዛቱ የሚያገኘው በሸሩ መጠን ልክ አሁን እዚህ ጋር ነው የሚመጣው። ትልቅ ሸር የሚገዛ ሰው የተሻለ ሸር የሚገዛ ሰው የተቋሙ ትርፍ ተካፋይ ይሆናል፣ ዲቪደንድ ያገኛል ማለት ነው።
እኔ 10 ሺህ ገዝቼ አንተ 1 ሚሊዮን ብትገዛ አንተ የተሻለ ዲቪደንድ ታገኛለህ። እኔ 10 ሺህ ነው። ስለዚህ በቆይታው ልክና በገዛው ሸር መጠን ልክ አንድ አባል ዲቪደንድ ወይም የትርፉ ተካፋይ ይሆናል የተቋሙ ማለት ነው። ሶስተኛው የሚመጣው ቅድም ያነሳህልኝ ኢንተረስቱ ወይም የቁጠባ ወለድ ነው። የቁጠባ ወለድ ላይ በነገራችን ላይ የወለድና ወለድ አልባ አገልግሎት ነው የምንሰጠው። እኩል በትልቁ የሚታዩ ፕሮዳክቶቻችን ውስጥ አንዱ ወለድ አልባም ስለሆነ በኋላ መጣበታለሁ። ከቁጠባ ወለድ ጋር ግን በተያያዘ የተለያዩ የቁጠባ ወለድ አይነቶች አሉ። ለተለያዩ ማህበረሰብ የምንሰጣቸው በመደበኛነት የሚመጣውን ለምሳሌ መደበኛ ቁጠባ አለ፣ ፈቃደኛ ቁጠባ አለ፣ የጊዜ ገደብ ቁጠባ የምንላቸው አሉ። የልጆች ቁጠባም አለ። መደበኛ ቁጠባ ማንኛውም ሰው በመደበኛነት አባል የምናደርገው ሰው በ7% ኢንተረስት የቁጠባ ወለድ ያገኛል። ይሄ መደበኛ ነው። ግን ደግሞ በመደበኛነት ሴቶች ሲሆኑ አካል ጉዳተኛ ሲሆኑ ደግሞ የተሻለ ኢንተረስት ያገኛሉ። በልዩ ሁኔታ የሚታይ ማለት ነው። 7% ከሆነ መደበኛ ቁጠባው ሴቶች ሲሆኑ 7.5 ወይ 8 ሊሆን ይችላል። ህፃናት ሲሆኑ እስከ 9% ያገኛሉ። ስለዚህ መደበኛ ቁጠባ በዛ ይሄድ። ፈቃደኛ ቁጠባ ላይ ደግሞ በ7.5% ወለድ እንሰጣለን። ወደ ታይም ዲፖዚት ስንሄድ ከ9% እስከ 16% የጊዜ ገደብ ቁጠባ እንሰጣለን። ይሄ ማለት አንድ አባላችን ወይም ደግሞ አባል ያልሆነም ሊሆን ይችላል ብሩን ቁጭ አድርጎ ዘንድሮ እኔ ፕላን የለኝም ለመስራት ብሎ ያሰበ ሰው ካለ ዝም ብሎ ቁጭ ከሚያደርገው ብሩን ምን ያደርገዋል? ወደ ጊዜ ገደብ ቁጠባ ወደኛ ያመጣዋል። በውል እኛ እንሰራበታለን፣ አባላችንን እንጠቅምበታለን። ያ ግለሰብ ደግሞ ከ9 እስከ 16% እንደ ብሩ መጠንና እንደ ብሩ እንደሚቆይበት ጊዜ የተሻለ ወለድ እንዲያገኝ እናደርጋለን። ሌላ የልጆች ቁጠባ ነው። የልጆች ቁጠባ ላይም ስንወስድ የልጆች ቁጠባ የመመዝገቢያ አይከፍሉም። ስለዚህ ኢሚዲየትሊ ቁጠባ ብቻ እንዲለምዱ ነው። ይሄ ሁለት ትርጉም አለው። አንዱ ልጆችን ቁጠባ ባህል ማስተማር ነው ከልጅነታቸው ጀምሮ። ምክንያቱም እኛ ሀገር ጋር አንዱ ትልቁ ችግር የቁጠባ ባህል ብዙ አይደለም። ከልጅነት ከታች መስራት ስላለብን የልጆችን ቁጠባ ባህል እንዲያዳብሩ ማድረግ ነው። ሁለተኛ ወላጆች ነገ ከነገ ወዲያ ለተሻለ ትምህርት ወይም ደግሞ ለስራ ዓለም ላይ የሚገቡ ከሆነ እነዛ ልጆች እንዳይቸገሩ እንደ መነሻ ካፒታል ሊሆን ይችላል። ትምህርት ቢገቡ ለትምህርት ቤት ለሆነ ነገር ማድረግ ይችላል። ስለዚህ ወላጅን እፎይ ማስበያ መንገድ ነው ማለት ነው። ስለዚህ ይሄም አንዱ ጥቅም ነው። ወለድ አልባ ጋር በተያያዘ በወለድ አልባ ያው የሸሪዓ ህጉን ተከትለን የምንሰራው ነው። ለድርድር የማይቀርብ ነው። ህጉ ይከበራል። ራሱን የቻለ የወለድ አልባ አማካሪ ኮሚቴዎች አሉ። ራሱን የቻለ መስኮት ተከፍቶለት ባለሙያ ተከፍቶለት አካውንቱም ብቻ አጠቃላይ የሸሪዓ ህጉን ተከትለን የምንሰራው የወለድ አልባ አገልግሎት በደንብ በስፋት እንሰጣለን። በሱ ላይ በተለይ በደንብ ጎልተን መውጣት እንፈልጋለን። ምክንያቱም ብዙ ሳኮ ላይ ያን ያህል ጎልቶ የወጣ አለ ብለን ስለማናምን እሱ በደንብ ኢንፊኒቲ የሚጠራበት ዩኒክ አንዱ መለያው ተብሎ እንዲጠራ የምንፈልግበት ስራችን ነው። ክልሎችን ስንወርድ ይህንን ይዘን እንወርዳለን ማለት ነው። ሌላው ያው ከወለድ ጋር የተያያዘ ስለሆነ እያነሳን ያለነው ሶስተኛው ጥቅም። አራተኛው ጥቅም ብድር ነው። ወደ ብድር ስንመጣ የተለያዩ የብድር አይነቶች አሉ እኛ ጋር። የብድር አይነቶቻችን ቅድም አንተም እንዳነሳው የመኪና የቤት እያለ የሚመጣ አለ። ግን እሱ ብቻም ሳይሆን በወለድ አልባ ብዙ አሉ። ይሄ ሀጅና ዑምራ ሲሄዱ ወገኖቻችን እሱን በሚመለከት የሚፈልጉት ብድር ካለ እንሰጣለን። ሙዳይ የምትባላለች። ሙዳይ ማለት ደግሞ በዋናነት መሰረት አድርገን እዚህ ይህን ተቋም ስንከፍት ለዝቅተኛና መካከለኛ ማህበረሰብ ክፍል ነው ያቋቋመው። ያ ከሆነ አሁን ላይ ብድር ብሰጠው ቅድመ ቁጠባ የሚባለው ነገር ላይኖረው ይችላል። ቅድመ ቁጠባ ከሌለው እኛ የሆነ ነገር ልንፈጥርለት ይገባል። ሙዳይ ማለት የሆነ የሳጥን እናዘጋጅለትና በየቀኑ የሚያገኛትን ገንዘብ የቀን ሰራተኞች ሊሆኑ ይችላሉ፣ እነሱን ሊስትሮች ሊሆኑ ይችላሉ። እነዚህን ማህበረሰቦች ያችን በየቀኑ የሚያገኙትን ከሚያገኙት ላይ የተወሰነ እየቆጠቡ ቁጠባንም እያስተማር እግረ መንገዱ ነገን ዛሬ ላይ ሆነው በደንብ እንዲሰሩት እናደርጋለን። ያ ማለት ምንድነው? ለአቅመ ብድር ሲደርሱ ብድር የምናመቻችበትን መንገድ እሱንም እናደርጋለን ማለት ነው። ሌሎችም ብዙ በርካታ ከወለድ አልባ ጋር የተያያዘ ብዙ አሉ። ወለድ አልባም ብቻ ይዙ። በመደበኛው ግን መኪናም ለወለድ አልባም ለዚህኛውም እንሰጣለን፣ ቤት ለሁለቱም እንሰጣለን። ሌሎችም ይኖሩናል። ለአዲስ ባለ ትዳሮች ትዳር ላይ የተለያየ ወጪ አውጥተው ሊሆን ይችላል። ወደ ቤታቸው ሲገቡ ግን ቤታቸው ወና መሆን የለበትም። ስለዚህ እሱ ላይም ጭንቀት እንዳይፈጠር ነገ የትዳር መፍረስ ምክንያት እንዳይሆን እኛ ቀድመን ቤታቸውን የሚያሟሉበትን ብድር እናመቻቻለን። እሱም ላይ አብሮን የሚሰራ ድርጅት አለ። አብረን በሱ መንገድ የተሻለ ስራ እንሰራለን። ሌላው ትልቁ ስራ ከቁጠባ ጋር በተያያዘ የብድርን መሰረት ያደረገ ስራ አስቸኳይ ብድር እንሰጣለን። አስቸኳይ ብድር የመጀመሪያው የሕክምና ብድር አስቸኳይ ነው። የካፒታል እጥረት እንኳን ቢኖረን ቅድሚያ የምንሰጠው ማለት ከመደበኛው ሌሎች ብድሮች ቅድሚያ የሚሰጠው የሕክምና ብድር ነው። ሕክምና ማለት ሕክምና ያው ህይወት ማዳን ስለሆነ ህይወት ማዳን ይቀድማል እኛ ቤት።
ሁለተኛው የትምህርት ጉዳይ ቅድሚያ እንሰጣለን። አስቸኳይ ብድር ነው፣ ምክንያቱም ዜጋ መቅረጽ ነው። ስለዚህ እኔ እናንተ እዚህ ቁጭ ብለን ትንሽ ነገር የምናወራው ትንሽም ፊደል ስለቆጠርን ነው። ስለዚህ ዜጋ መቅረጽ ነገ አገር የሚረከብ ዜጋ ማፍራት ብለን ስለምናስብ እሱ እናደርጋለን። ሶስተኛው አስቸኳይ ብድራችን ወላጆች ልጆቻቸውን ለማስተማር ሲቸገሩ እናያለን፣ ሲጨናነቁ እናያለን። ዛሬ ትምህርት ቤት በተለይ የግል ትምህርት ቤት ክፍያ እየጨመረ ስለመጣ እሱ ጋርም ተያይዞ ምን እናደርጋለን? የአስቸኳይ ብድር ለወላጆች ልጆቻቸውን የሚያስተምሩበት ብድር እናመቻቸው። ቢያንስ እፎይ ብለው ልጆቻቸውን ሳይሳቀቁ እንዲማሩ እናደርጋለን ማለት ነው። እንዲህ አይነትም ሌሎች ይኖሩናል እና ሰፊ ፕሮዳክቶች ከቁጠባ አንጻር፣ ሰፊ ፕሮዳክቶች ከብድር አንጻር እንዲሁም በመደበኛውም በወለድ አልባው የምንሰጣቸው በጣም ሰፋፊ ነገሮች ይኖሩናል። በዓል ሲኖር የምናደርጋቸው ሊኖሩ ይችላሉ። ብሔራዊ በዓል ሊሆን ይችላል፣ ሌሎችም በዓሎች እና በጣም ሰፊ ስለሆኑ በዛ ደረጃ ነው። ለመኪና ብለን ያስቀመጥናቸው ጣራ አለ። እስከ 3 ሚሊዮን ለመኪና እንሰጣለን። ለቤት እስከ 4 ሚሊዮን እንሰጣለን። ስለዚህ ለማህበራዊ ጉዳይ ብለን ደግሞ እስከ 400 ሺህ ብር በደሞዝ ዋስትና እንሰጣለን። ዋስትናንም እዚሁ ላይ አንስተን ለመሄድ እሱን በሚመለከት 4 አይነት ዋስትናዎችን ለጊዜው እንጠቀማለን። ለደሞዝ ዋስትና እስከ 400 ሺህ ብር አንድ ተበዳሪ ወደኛ ቢመጣ በደሞዝ ዋስትና እስከ 400 ሺህ ብር መውሰድ ይችላል። ከ400 ሺህ ብር በላይ ከሆነ ደግሞ የንብረት ዋስትናዎችን የመኪና ሊብሬ፣ የቤት ካርታ መጠቀም ይችላል። እንዲሁም ደግሞ አክሲዮኖች ካሉት በተለይ ታዋቂ ተቋማት ላይ ያሉ አክሲዮኖች ካሉ እሱንም መጠቀም ይቻላል። የእኛንም ቁጠባንም መጠቀም ይችላል። ከአክሲዮኑ ጋር አያይዘን እዚህ ቁጠባ ያለው ሰው ወይ ታይም ዲፖዚት ያለው ሰው እሱን እንደ ዋስትና ተጠቅሞ ብድር መውሰድ ይችላል። ባይሆን እሱን ሲጠቀም የሚያደርገው ከታይም ዲፖዚትነቱ ይወጣና እንደ ዋስትና ሆኖ ብሩ ልንጠቀምበት እንችላለንና ይሄንን መጠቀም ይቻላል። እስከ ለንግድ ማስፋፊያ ተብሎ እስከ 1.5 ሚሊዮን ብር መውሰድም ስለሚቻል እሱንም አብሮ ንብረት አስይዞ መውሰድ የሚቻልባቸው እድሎች አሉ ማለት ነው። ከኛ ጋር አብረው የሚሰሩ ድርጅቶች አሉ። ነገሮችን ምቹ፣ አገልግሎታችንን ፈጣን ዳይዋን ጀምረን ደግሞ በቴክኖሎጂ የታገዘ አገልግሎት ለመስጠት ስለሆነ እየሰራን ያለ ነው። አባሎቻችን ወደኛ የሚመጡ አዲስ አባልም ነባር አባልም የተቻለን አቅም ፈጣን አገልግሎት ሰጥተን የተሻለ አገልግሎት አግኝተው ተጠቃሚ የሚሆኑበትን ለመስራት ተዘጋጅተን የጀመርነው ተቋም ስለሆነ ማያሳፍር ስራ ግን ደግሞ ለውጥ የሚያመጣ ስራ እንሰራለን። ከተጋገዝን ደግሞ ምንም ለውጥ ማናመጣበት ምክንያት የለም ለማለት ነው። አሁን ኢንፊኒቲ ሲመጣ ከፍ ብሎ ነው ለመምጣት እየሰራ ያለው። ያ ማለት አንዱ ከፍታ ሊያሳይ የሚችል ቴክኖሎጂ ደግሞ በመጀመሪያው ቀን ጀምረን መስራት አለብን ብለን አሁን እየሰራንበት ያለው ቴክኖሎጂ ላይ 3-4 ድርጅቶች እጃችን ላይ አሉ። እነሱን እያወዳደርን ነው። 3ቱም 4ቱም ድርጅቶች ጥሩ ላይ ነው ያሉት፣ ግን ደግሞ አንዱን መርጠን እንሄድበታል ለኛ የተሻለው ነው ማለት ነው። ስለዚህ እንዳልከው አባላት ባሉበት ነው የሚመዘገቡበት። ያ ብቻ አይደለም፣ የሚቆጥቡት ቁጠባቸው አጠቃላይ የተቋሙ ሀብት ደግሞ በአግባቡ ጥራቱን በጠበቀ መንገድ እና እምነት ያለው መረጃ ሊይዝ የሚችል ደግሞ ማኑዋል ስራ ሳይሆን ቴክኖሎጂ ስለሆነ እሱም ላይ ከውስጥ የፋይናንስ እንቅስቃሴያችን በሙሉ በቴክኖሎጂ የሚመራበት ፋይናንስ እንቅስቃሴው ብድርን ማካቶ ብድራችን በሙሉ ከመስጠት ጀምሮ እስከመመለስ ድረስ ያለውን ሂደት ክትትሉንም ጨምሮ በቴክኖሎጂ እያንዳንዱን ከሀስከፈ ያለውን አጠቃላይ የስራችንን እንቅስቃሴ በቴክኖሎጂ አድርገን ወደፊት ደግሞ ጠንክረን ስንወጣ ፔፐር ፍሪ የሆነ ሙሉ በሙሉ በቴክኖሎጂ ታግዞ የሚጠቀም ኢንፊኒቲን ለመፍጠር ነው የምንፈልገው። እሱን ደግሞ አመራሩም አግዞን የስራ አመራሩም ውሳኔ ያሳልፏል። እሱን እየሰራንበት ነው። በቅርቡ ወደሱ እንገባለን። እንዳልከው በድረገጽ እሱ ላይ እየፈጠርን ነው። ሌሎች ሶሻል ሚዲያዎቻችንንም ቢሆን እንጠቀምባቸዋለን። አባሎቻችን በየጊዜው መረጃ የሚያገኙባቸው ስለሆኑ እሱን እንጠቀማለን። እንዳልከው ደግሞ የአይ ዘመን ስለሆነ እሱንም የምንጠቀምበት መንገድም ስላለ ግዴታም ስለሆነ በእሱም ታግዘን አጠቃላይ ስራችንን በቴክኖሎጂ ለማድረግ እየሰራን እንገኛለን። ወደፊትም ሙሉ በሙሉ ወደሱ ስራ እንገባለን ማለት ነው።